አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የተወደዳችሁ ውድ የመዳም ቅመሞች እንዴት ናችሁ? ደህና ናችሁ ወይን? ያለው አልሐምዱሊላህ። ኢድ እንዴት ነበረ? እንዴት አሳለፋችሁ? ፈታ ብላችኋል? ፈታ በሉ ቅመሞች። ያው እንግዲህ ያው የሰው ሀገር ስንኖር ብዙ ነገር ይጎድለናል፣ ብዙ ነገር እንትን እንላለን። ያው ቤተሰብንም እናስታውሳለን። እዚህም ካለው ነገር ያው ብዙ ነገር እናስታውሳለን። ሰው ግን እናንተ ጠንከር በሉ፣ ጎብዙ፣ በርቱልኝ ሀባይቢ እና ዛሬ አንድ ነገር ይዤ መጥቻለሁ። ግን ከዛ በፊት ቪዲዮ ላይክ አድርጉት፣ አበረታቱኝ፣ ኮመንት አድርጉልኝ እና በቃ እንግዲህ እንደዚህ ነው የምትቀበሉት። ተው ተው፣ ይሄ ከእናንተ አይጠበቅም ሀባይቢ። ራ እንግዲህ ያው አዲስም ቦኑ ካን ማበረታታት ከእናንተ ይጠብቃል አይደል እንዴ? እና ያው እንደዚህ አንዳንድ ቪዲዮ ብቅ እያልኩኝ እመጣለሁ ማለት ነው። አንዳንድ ቪዲዮ ይዤ ያው በተረፈ ከእናንተ የሚጠበቀው ኮመንት ማድረግ፣ ላይክ ማድረግ ምናምን ነገር ነው። ኮመንት መጻፍ ማለት ነው። እና ዛሬ አንድ ነገር ልል እፈልጋለሁ። ምንድን ነው አረብ ሀገር እኛ ስንመጣ ማለት ነው አንዳንድ ዴቶች ያሉ ማለት ነው። እኔ የታዘብኩት ነገር አለ ወይንም የማየውም ነገር የምሰማውም ነገር ነው። እና ምንድነው እዚህ ከመጣን በኋላ የሆነ ከነ በቀን እንጂ እንዴት ልበላችሁ የሆነ አስቸጋሪ ነው ማለት እንዴት እንደማወራ ለራሱ ይከብዳል። ለዚህ አመት ወይንም 2 አመት ወይንም 4 አመት የሆነ እንሰራለን ምናምን ብለን እንመጣለን አይደል? አንዳንድ ዴቶች አሉ ይመጡና በቃ በዛውም ሀገር መግባት ይረሳሉ ስላችሁ የሆነ ነገር አስበው ሊሆን ይችላል። ወይንም ያ ነገር ያሰቡት ነገር ነገ ዛሬ ይሳካልኛል፣ ነገ ዛሬ አሳካለው ምናምን ሊሉ ይችላሉ። ግን ማለት ነው ያንን ነገር ካሰባችሁ በኋላ ያንን ነገር ካደረጋችሁ በኋላ አደርጋለሁ ያላችሁትን ነገር ካደረጋችሁ በኋላ በቃ እናንተ ቶሎ ብላችሁ መግባት ነው ያለባችሁ። ትንሽም ይሁን ብዙም ይሁን ትንሽም ይሁን የሰራችሁትን ነገር እዛችሁ ገብታችሁ ራሳችሁ መንቀሳቀስ አለባችሁ። አንድ እዚህ ደግሞ እየኖራችሁ ለቤተሰብ ወይንም ለጓደኛ ወይንም አለ ሁሉ ሰው አይታመንም አይደል? እንዴ አባይቢ ሰው እንደዛ ለምትሰሩ እህቶች አንድ ነገር እላለሁ ዛሬ ማለት ነው። ምንድነው የምለው ቤተሰቤን ይሰራልኛል፣ ጓደኛዬን ነገር ታደርግልኛለች ወይንም ያደርግልኛል ማለት በፍጹም በፍጹም ማይታሰብ ነገር ነው። በዛሬ ጊዜ ማለት ነው ማይታሰብ ነገር ነው። ሰው ላይ አይታመንም፣ ሰው ላይ አይታመንም። እና ፕሊስ 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 እህቶች ወላሂ እንዳትጎዱ። በእኔ አልሐምዱሊላህ ረብል ዓለሚን ያን አክል እንትን የሚል አይደለም። አልሐምዱሊላህ ምንም ነገር የደረሰብኝ ነገርም የለም። ምንም ነገር እኔ ብሆን እዚህ ሆኜ እከሌ እንዲህ ያደርግልኛል ወይንም ቤተሰብ ይሄን ያደርግልኛል ብዬ እኔ ከዚህ ሰርቼ ከዛ ይሰሩልኛል ብዬ አላስብም። በኔ ሳስብ ማለት ነው አላስብም፣ በፍጹም አላስብም። እንዴ የትና የት እኮ ይለያያል። እናንተ በቦታ ሆናችሁ ከምታዩትና ሰውን አድርጉልኝ ብላችሁ ከምትሉ ማለት ነው። እባካችሁ በቃ አባይቢ በቃ የሰራ 10 አመት 20 አመት ሆኖ 20 አመት ስሩ። ያሰባችሁትን ነገር ራሳችሁ ሀገራችሁ ገብታችሁ እናንተ መስራት አለባችሁ። እናንተ ሁሉንም ነገርም ማድረግ አለባችሁ። በታምር እከሌ ያደርግልኛል ብላችሁ መላክ የለባችሁም። የፈለጋችሁትን ነገር ራሳችሁ አድርጉ። እናም ደግሞ ዝም ብላችሁ እዚህ ሀገር አረብ ሀገር እየኖራችሁ ዝም ብላችሁ ብር አትላኩ። ብር አካውንታችሁ ላይ ያስቀምጣችሁ ራሳችሁ እንትን በሉ ገብታችሁ ስሩ። እና ደግሞ ዝም ብላችሁ እዚህ ለምትቀመጡ እህቶቼ ዝም ብላችሁ ለምትልኩ ማለት ነው ጭራሽ ሰው ማለት ነው እኛ ብሩን ከላይ ወይንም የሆነ ቦታ ዝም ብለን መንገድ ላይ የምናነሳ ምንድን ነው የምናገኝ ይሆናላ
ዝም ብለን እንዳሻዋ ምናፍስ ነው የሚመስለው። አንዳንድ ሰው ማለት ነው፣ አንዳንድ ቤተሰብ፣ ሁሉም አይደለም፣ ጨዋን ቤተሰብ አለ ባይዘዊ ማለት ነው። እቅርታ በዚህ ግን እና ፕሊስ ፕሊስ እንድትጎዱ አልፈልግም። ማንም እህቴ ማንም ወንድሜ ማለት ነው በቃ እንድትጎዱ አልፈልግም። ወላሂ ላዝም ነው ምላችሁ። በቃ የፈለጋችሁትን ነገር ብትሰሩ የፈለጋችሁትን ነገር ብታስቡ ራሳችሁ ገብታችሁ ራሳችሁ ማድረግ መብታችሁ ነው። እዚህ ደግሞ ስንኖር ሰው ዝም ብለን ነው በቃ የምናገኝ ነው የሚመስለው። ወላሂ ላዝም ነው የምላችሁ። ወላሂ በቃ ዝም ብላችሁ በቃ 4 ዓመቱ ነው ስሩ፣ 6 ዓመት ሞር 10 ዓመት ስሩ፣ ግቡ። በቃ የሆነ ነገር ካሰባችሁ ማለት ነው ገብታችሁ መስራት ነው ያለባችሁ። ግን ደጋግሜ ቀደምም ብያለሁ፣ ደጋግሜ እላችኋለሁ። ግን እዚህ ደግሞ ዝም ብላችሁ ስትቀመጡ ሰው ቤተሰብ ይሁን ጓደኛ ይሁን ጎረቤት የሚሆን ዘመድ የሚሆን ብሩን ቁጥሩን ያውቃሉ እንጂ ማለት ነው ወላሂ ከየት እንደምናመጣው አያውቁም። በቃ እንዴት ሆነን የምናገኘው አያውቁም፣ በታምር አያውቁም። በዚህ ስታስረዷቸው በዚህ ይደፉታል። ወላሂ እኔ ግርም የሚለኝ ነገር ቢኖር አንድ ይሄ ነው ወላሂ። እና በቃ ይሄ ነው ምለው አናውቅም ብቻ ወላሂ። እና ሄቶች አንዳንዶች ተጠንቀቁ እና ዝም ብላችሁ የሰው ሀገር ላይ አትስሩ። ብትሰሩ እንኳን ማለት ነው ብትሰሩ እንኳን ዝም ብላችሁ አትቀመጡ። በቃ 10 ዓመት ስሩ፣ ምንም የፈለጋችሁትም ዓመት ስሩ። ሄዳችሁ መስራት ራሳችሁ መስራት አለባችሁ። ቤተሰብ ይሰራልኛል፣ ቤተሰብ እንዲያደርግልኛል ማለት በፍጹም ማይታሰብ ነገር ነው። ወላሂ ማይታሰብ ነገር ነው ሀባይቢ ወላሂ። እና በቃ ይሄ ነው ምላችሁ። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉት፣ ኮመንትም ጻፉልኝ። በቃ እስኪ አበረታቱኝ። ከተመቻችሁ እንደዚህ፣ ካልተመቻችሁ ዲስላይክ ማድረግ ትችላላችሁ። እንደዚህ አልፎ አልፎ እንደዚህ አንዳንድ ቪዲዮ ይዤ እቀርባለሁ፣ ብቅ እላለሁ። ለዛሬ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ ባይ